ይህ የምታዩት መጀመሪያ መስመር እንደገባ የሚገጠም ኤሌክትሪካል ኮምፖነንት ሲሆን ሰርጅ አሬስተር ወይም ላይትኒንግ አሬስተር ተብሎ ይጠራል። ለእያንዳንዱ ፌስ አንድ ተደርጎ ነው የሚገባው። ጥቅሙ ምንድነው? ከፍተኛ ቮልቴጅ በመብረቅም ሆነ በሲስተም ኢንስታቢሊቲ ከፍተኛ ቮልቴጅ ሲፈጠር ያንን ቮልቴጅ ወደ ግራውንድ ፍሎው እንዲያደርግ የሚያደርግ ኤሌክትሪካል ኮምፖነንት ነው ማለት ነው። ሌላ ሲስተሙንም ይጠብቃል። ሌሎች ሲስተሞች ላይ ጉዳት እንዳይደርስ ያደርጋል። ከፍተኛ ቮልቴጅ ሰብስቴሽን ውስጥ ያሉትን ሌላ ኮምፖነንቶች አደጋ ውስጥ ሊያስገባ ስለሚችል እነዛንም ይጠብቃቸዋል ማለት ነው። ምክንያቱም ሙሉ ቮልቴጁን ኦቨር ቮልቴጁን ግራውንድ አድርጎ እዚሁ ያስቀረዋል እና ሰርጅ አሬስተር ወይም ደግሞ ላይትኒንግ አሬስተር ተብሎ ይጠራል ማለት ነው። አሁን እዚህ ጋር የተገጠመው 3 ነው። እያንዳንዳቸው 1200 ኬቪ አካባቢ ቮልቴጅ ድረስ ይችላሉ ማለት ነው እና እነዚህ አንድ ላይ በሲሪየስ ተገጥመው ሲስተሙን ፕሮቴክት ለማድረግ ይጠቅማሉ ማለት ነው። ይህ የምታዩት ኮምፖነንት ኤሌክትሪካል ኮምፖነንት ደግሞ ቪቲ ይባላል ወይም ቮልቴጅ ትራንስፎርመር ይባላል። ቪቲ እንግዲህ ለእያንዳንዱ ፌስ ለብቻ ነው የሚገጠመው። አሁን ይሄኛው ኔም ፕሌቱ ላይ እንደሚያሳየው ካፓሲተር ቮልቴጅ ትራንስፎርመር ይባላል። ካፓሲተር ቮልቴጅ ትራንስፎርመር ሁለት ጥቅም ነው ያላቸው። አንደኛው ፍሪኩዌንሲ ሃይ ፍሪኩዌንሲ ሲግናል መንገዱን ለማስቀየር ነው። ሁለተኛው ነገር ደግሞ ቮልቴጁን ሜጀር ለማድረግና ፎር ፕሮቴክሽን ነው የሚጠቅመን ማለት ነው። ስለዚህ ሰብስቴሽን ውስጥ ልክ በሰርጅ አሬስተር ካለፈ በኋላ ሰርጅ አሬስተሩን ካለፈ በኋላ ቀጥታ ወደ ቪቲ ይሄዳል ማለት ነው። ላይኑ ቪቲ በፓራላል ነው የሚገጠመው። እንደምታዩት ወደ ላይ መስመሩን ቀጥታ ነው የተገናኘው። ያ ማለት በፓራላል ነው የተገጠመው ማለት ነው። ለእያንዳንዱ ፌስ እንደዚህ በፓራላል ነው ወደ ታች ታፕ ተደርጎ ወደ ታች የተገጠመው ማለት ነው። ስለዚህ ጥቅሙ ምንድነው? ቮልቴጁን ሜጀር ለማድረግ ይጠቅመናል። ሁለተኛው ለፕሮቴክሽንም ይጠቅመናል ማለት ነው። ይህ የምታዩት ዲስኮኔክተር ይባላል። ዲስኮኔክተር እንግዲህ ይሄ ክፍት ሆኖ ነው ያለው መስመሩ ስላልተገናኘ ነው። ሶስቱም ላይን ላይ ሶስቱ ፌዞች ለብቻ ነው ኮኔክት የሚደረገው። እንደምታዩት ዲስኮኔክት ሆኖ ነው ያለው። ኮኔክት የሆነውን ላሳያችሁ። መስመሩን ለማገናኘትና ለማላቀቅ የሚጠቅመን ኤሌክትሪካል ኮምፖነንት ነው። ይሄም እዚህ ጋር አሁን ለምሳሌ ኮኔክት ሆኖ ነው ያለው ማለት ነው። ይሄ ፓንቶግራፍ ይባላል። ዲስኮኔክት ለማድረግ ነው። ለምሳሌ ለሜንቴናንስ ወይም ደግሞ ለተለያዩ ነገሮች ይሄንን ዲስኮኔክት ለማድረግ ሰብስቴሽን ውስጥ የፈለግነውን ስራ መስራት እንችላለን። መስመሩን አቋርጠን መስራት እንችላለን ማለት ነው። ኮኔክት ሲሆን ይሄንን ይመስላል። ዲስኮኔክት ሲሆን ደግሞ ይሄንን ይመስላል ማለት ነው።